ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ዛሬ ደግሞ በጣም የሚያምሩ የቤት እቃዎችን አንድ እህታችን ከውጭ ሆነ ያዘዘችን ነው። ወደ ወሎ ውርጌሳ ነው የምናደርሰው። ውርጌሳ ከተማን ካወቃችሁ ወሎ ውስጥ ነው እንግዲህ ከደሴ ትንሽ ኪሎ ሜትር ሄድ ብሎ ማለት ነው። እና እዚህ ጋር 5 እቃ ነው ያዘዘችን እህታችን። ኪችን አለ እዚህ ጋር እንግዲህ በሚያምር ሁኔታ የተሰራ ኪችን አለ። ቲቪ ስታንድ አለ እንደዚሁ መኝታ ቤቷን ደግሞ በእነዚህ በሚያምሩ ማች በሆኑ እቃዎች እዚህ ጋር መዋቢያ አለ። ሜትር ከ50 አልጋና ቁም ሳጥን አለ ማለት ነው። ውድ ተመልካቾቼ ይሄ ሁሉም እቃ አንድ እህታችን ነው ውርጌሳ ነው የምናደርስላት ማለት ነው። ውድ ተመልካቾቼ እንግዲህ ሙሉ መረጃ እየከፋፈትኩኝ ያለውን መረጃ ሁሉንም አስረዳችኋለሁ ማለት ነው። ውድ ተመልካቾቼ ላይክ አድርጉ፣ ይሄን ቪዲዮ ሼር አድርጉት። ሼር ስታደርጉት እንግዲህ እንደዚህ ማሰራት የሚፈልጉ ሰዎች ጋር ይደርሳል ማለት ነው። አመሰግናለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። አብራችሁን ቆዩ ላይክ እያደረጋችሁ ተመልካቾቼ። ከዚህ ከቁም ሳጥኑ ጀምርላችሁ ውድ ተመልካቾቼ። ይሄ ቁም ሳጥን የጎኑ ርዝመት 2 ሜትር ነው። ቁመቱ ደግሞ 2 ሜትር ከ48 ሳንቲም ነው ቁመቱ ማለት ነው። ውድ ተመልካቾቼ በሚያምር ሁኔታ ሰርተናል ብለናል እኛ ጋር ባለው እውቀት። እናንተ ደግሞ ክፍተት ካለ ኮሜንት አድርጉልኝ። እንዲሁም ደግሞ ከተመቻችሁ ላይክ እያደረጋችሁ ኮሜንት ላይ ግለጹልኝ ማለት ነው። ውድ ተመልካቾቼ በዚህ በኩል እንደዚህ አድርገን የሰራ ነው የልብስ መስቀያ ነው በዚህ በረዥሙ ማለት ነው። ከታች ግን አንድ መሳቢያ ብላኝ አንድ መሳቢያ አድርጌያለሁ ተመልካቾች። እዚህ ጋር ምን ይመስላል አንድ መሳቢያ አድርጌላታለሁ። ያው እሷ ባዘዘችኝ ነው ተመልካቾች። ቀለምም ዲዛይንም ሁሉም ነገር ባዘዘችኝ ያዘዘችኝን ለማስመሰል ጥረት አድርጌያለሁ ማለት ነው በቻልኩት ባለኝ እውቀት። እንግዲህ ውስጡ ይሄን ይመስላል ማለት ነው። በዚህ በዳረኛው በኩል እዚህ ጋር የመልክ መስታወት ገጥመናል። የለበሳችኋቸው ልብሶች ማስተካከያ የመልክ መስታወት አለ ማለት ነው። በዚህኛው በኩል ደግሞ ተመልካቾቼ ይሄን ይመስላል። የተጣጠፉ ልብሶችን ማስቀመጫ እንደዚህ አድርገህ ስራ ሊባለች መሰረት ይሄው። እናንተስ ስራውን እንዴት አያችሁት? ውድ ተመልካቾቼ ይሄን ይመስላል። ያው አንዳንድ ሰው እዚህ መሀል ላይ ልብስ መስቀያ አድርግልኝ ይላል። አንዳንዶቹ ደግሞ ልክ እንደዚሁ ዳር ላይ ለብቻው በረጅሙ ስራልኝ ይላሉ ማለት ነው። ያው ዞሮ ስታዙን እንደ ፍላጎታችሁ ነው የምንሰራላችሁ ማለት ነው። ከላይ ብዙ ጊዜ ማትጠቀማቸውን ወይም የኮምፎርት ማስቀመጫ እንደዚህ ይሄን ይመስላል ማለት ነው። ውድ ተመልካቾቼ ስራውን እንዴት አያችሁት? ውድ ተመልካቾች ይሄው እንግዲህ ጽድት አድርገን ነው በቻልነው የሰራ ነው። እናንተ ደግሞ ሀሳባችሁን ኮሜንት አድርጉልኝ ከተመቻችሁ። ሚስተካከልም ካለ እንደዛው ኮሜንት አድርጉ። እዚህ ጋር ደግሞ አልጋውን ላሳያችሁ። ይሄ ሜትር ከ50 አልጋ ነው ውድ ተመልካቾች። በዚህ በኩል 2 መሳቢያዎች አሉ። ይሄ ተንቀሳቃሽ ነው ውድ ተመልካቾች። እንደዚህ ይሄ ይነሳል ማለት ነው። እንግዲህ ይሄ ስፖንዳ ጠንካራ ነው የተሰራው። ይሄ ድርጌው እንግዲህ ጠንካራ አድርገን ነው የሰራ ነው ማለት ነው። በወፍራሙ ነው የተሰራው ተመልካቾቼ። ያው ስራ ቦታ ነው እንደዚህ ሸፈንፈና አድርገን ያው ከጀርባም እዚህም ስራ ቦታ ነው። ያው ጸዳ አድርገን እንደዚህ ሸፈና አድርገን ያው ለእናንተ በጥሩ ሁኔታ እንዲታይ ብለን እንደዚህ አድርገን እንትን ያለው እንጂ አዋራማ ነው። ያው የእንጨት ቤትን አዋራ ታውቁታላችሁ እና ያው በቻልነው ጠረግ አድርገን ነው ማለት ነው። ያም ሆኖ እንግዲህ በጥራት እየታየ ነው ተመልካቾቼ። እንደነገርኳችሁ ይሄ ተንቀሳቃሽ ነው። ይሄ ኮሜዲ ነው ማለት ነው። ማንሳት ስትፈልጉ ማንሳት ትችላላችሁ ማለት ነው። እንደዚህም ለመቀመጫም ያገለግላል። እዚህ ጋር መሳቢያ አለ። ይሄን ይመስላል ተመልካቾቼ። ያው ከታች ቆርቆሮ ላይ ነው ቁጭ አደረግነው እንደዚህ ለእናንተ እንዲታይ ያክል አድርግም ማለት ነው። አልጋውን እንዴት አያችሁት ተመልካቾቼ? ካለርም ዲዛይንም ሁሉንም ነገር በምርጫችሁ እንሰራላችኋለን። ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡልን ማለት ነው። ውድ ተመልካቾቼ አልጋው ይሄን ይመስላል። እዚህ ጋር መዋቢያ አለች። እቺ ሜትር ከ20 መዋቢያ ናት። በጣም የምታምር ናት ውድ ተመልካቾቼ። እንግዲህ እዚህ ጋር ያው እንደዚህ ክፍት ከሚሆን እንደዚህ ቢሆን ውበት ይኖረዋል ብለን ስላሰብን እንደዚህ አድርገን ሰርተናል። ይሄው እዚህ ጋር እቺን ሳብ ታደርጉና ወንበሯን እንደዚህ ቁጭ ትላላችሁ። እዚህ ጋር ሳብ እያደረጋችሁ እዚህም ያለውን እያነሳችሁ መጠቀም ትችላላችሁ። የኮስሞቲክስ እቃዎችን እንግዲህ የተለያዩ ነገሮች መጽሐፍ ማስቀመጣችሁ እዚህ ጋር የፈለጋችሁትን እዚህም ከፈት እያደረጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ወደ ተመልካቾቼ ስትጨርሱ እቺ ወንበሯ እዚህ ውስጥ ትገባለች ማለት ነው። እንደዚህ ይሄን ይመስላል ተመልካቾቼ።
እንግዲህ ፍሬሙም ደግሞ ይሄ በጣም በሚያምር ሁኔታ ነው የሰራ ነው ተመልካቾች። ይህን ይመስላል መዋቢያው። ይህንን መዋቢያ እንዴት አያችሁት? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ። ላይክ ማድረግ እንዳይረሳ፣ ሼር አድርጉት። ማሰራት የሚፈልጉ ሰዎች ጋር እንዲደርስ ሁሉም የኢትዮጵያ ቦታዎች ላይ ሰርተን እናደርሳለን። ሼር እያደረጋችሁ ማሰራት የሚፈልጉ ሰዎች ጋር እንዲደርስ አድርጉ። ይሄ እንግዲህ ሜትር ከ50 ቲቪ ስታንድ ነው። እስከ 43 ኢንች ድረስ መያዝ እንዲችል አድርገን ነው የሰራ ነው። ውድ ተመልካቾች እዚህ ጋር ዳርና ዳር ላይ መሳቢያ አለ። ይሄን መሳብ ተመልካቾች እዚህ ጋር የምትፈልጉትን የሚያማምሩ ነገሮች ታስቀምጣላችሁ ማለት ነው። እንግዲህ ሳሎኗን በዚህ መልክ በዚህ ከለር ነው ያለች ማለት ነው ተመልካቾች። ይሄ እንግዲህ ጠንካራ ነው። ይሄ ምንም የሚሆነው ነገር የለም ማለት ነው ተመልካቾች። እንደገና ዋራ እንዲችል አድርገን ነው ጫማ ረግጫውን መጸዳት ይችላል። ይሄው ይሄን ይመስላል ስራችን። ቲቪ ስታንዱ እንዴት አያችሁት? ሀሳባችሁን አሁንም በኮሜንት ግለጹልን። እኛ ጥሩ ነው ብንልም እናንተ ደግሞ ብዙ የሚታያችሁ ክፍተት ይኖራልና ይሄ ብታረገው እኮ እንደዚህ ያምር ነበር የምትሉት ነገር ካለ እናስተካክላለን። ለሚያዙን ሰዎች ሀሳባቸውን እንገልጽላቸዋለን ማለት ነው። እናንተም በምታዙ ሰዓት እናስተካክልላቸዋለን። ይህን ይመስላል ቲቪ ስታንዱ። ወደ ኪችን ነው። እዚህ ጋር እንግዲህ ይሄ ኪችን የጎኑ ርዝመት ወደ ተመልካቾቼ 2 ሜትር ከ20 ነው ወደዚህ ማለት ነው። እንደዚህ ርዝመቱ ወደዚህ 2 ሜትር ከ20 ነው። ቁመቱ ደግሞ 2 ሜትር ከ45 ነው ማለት ነው። እና በሚያምር ሁኔታ ነው የተሰራው ተመልካቾቼ። ውስጡ በዚህ በኩል እንደዚህ ነው። ድንጋይ ነው ደግሞ ይሄ ድንጋይ ነው የተገጠመለት ሴራሚክ ነው ማለት ነው። ትልቅ ጠንካራው እንትን ነው ማለት ነው። ይሄ የእንጨት ዘር ሳይሆን ይሄ እንግዲህ አቤት አቤት ከዚህ ነው። እዚህ ጋር እንግዲህ ውስጡ ይሄን ይመስላል ማለት ነው። እንደዚህ መከፋፈያ አድርገንለታል። እንግዲህ መስቀልም ወደ ላይ ግድግዳ ላይ አሁን መስቀል ስትፈልጉ እንደዚህ እንትን መተንለታል ማለት ነው። መስቀያ የሚሆን እንጨቶች ተመቶለታል። ከፍ ማድረግ ስትፈልጉ ከፍ አድርጋችሁ ግድግዳ ላይ መስቀል ትችላላችሁ። እንደዚህ ደግሞ ይሁን ካላችሁ እዚሁ ላይ ቁጭ እንዳለ ይቀጥላል ማለት ነው። ይሄን ይመስላል። እዚህ ጋር እንግዲህ የሚያማምሩ ነገሮች ማስቀመጥ ትችላላችሁ። መልክ እንትን ውስጡን የሚያሳይ መስታወት ስለሆነ በዚህ መልክ አድርገህ ስራልኝ ስላለችኝ ይሄው እዚህ ጋር ተመልካቾቼ ይሄ ዳረኛው እና ይሄኛው ተመሳሳይ ነው። ከታችኛው ደግሞ ይሄው ተመልካቾቼ ይሄ ትልልቅ እቃዎችን እስከዚህ ድረስ ማስቀመጥ ትችላላችሁ ተመልካቾቼ። ከዚህኛው ግን መክፈያ አድርገንለታል። እንደዚህ በረጅሙ እንዳይሆን መክፈያ አድርገንለታል። ይሄ ማንሳት ስትፈልጉ ትልልቅ እቃዎችን ማስቀመጥ ከፈለጋችሁ ይሄን አንስታችሁ መጠቀም ትችላላችሁ። ነገር ግን እዚህም ማስቀመጥ ስትፈልጉ እንደዚህ አድርገናል ማለት ነው ተመልካቾቼ። እንደገና ሲቀጥል ብዙ ጊዜ እናንተ የምታውቁት በዚህ 4 ተከፋች 5 ተከፋች የሚለውን እና የጎኑን ቁመቱን ነው ሜትር የምታውቁት እና ጥልቀቱ ወደ ውስጥ ማለት ነው። ይሄኛው 50 ሳንቲም ነው የተጠቀምኩት ማለት ነው የታችኛው። ሌላኛው ደግሞ ወደ 40 ሳንቲም አካባቢ ነው። ብዙ ጊዜ ግን እናንተ የምትሸወዱት ዋጋ የሆነ ነገር ቀነስ ሲያደርግላችሁ ለምን ቀነስ አትሉ? ሜትሩ አሁን ለታችኛው ይሄ 50 ለተጠቀምኩት አሁን ኪችን 50 እና ከዛ በላይ ነው የሚሆነው ማለት ነው። ሰፋ ማለት አለበት ብዙ ዕቃ እንዲይዝ ማለት ነው። ስለዚህ ይሄንን የላይኛውን 40 ሳንቲሙን ለታችኛው ይደረጋል። ከታች ያለውን በ40 ሳንቲም የላይኛውን ደግሞ በ30 ሳንቲም ይሰሩታል። የዛን ሰዓት እናንተ አሁን ከፊት ለፊት ተመሳሳይ ነው። ጥልቀቱ ወደ ውስጥ ግን ጠባብ ነው። የዛን ሰዓት እኛ እንደዛም አድርገን ሂሳብ ስሩልን ካላችሁ በዛ ሜትር መስራት እንችላለን። ዋጋውን ቀነስ ያደርጋል። በዚህ ሂሳብ ሲሆን ግን ዋጋው ትንሽ ጨምር ያደርጋል እና ከሌ ለምንድን ነው የጨመረው፣ ከሌ ለምንድን ነው የቀነሰው፣ የጥራቱስ ሁኔታ ምንድነው እንዴት ነው የሚለውን አይታችሁ አገናዝባችሁ ብታዙ ጥሩ ነው ማለት ነው ተመልካቾቼ። ይህ አሁን ሰፊ ነው ወደ ውስጥ ማለት ነው ብዙ ዕቃ ማስቀመጥ የሚችለው ነገር ግን አሁን በታችኛው ፋንታ የታችኛውን በእንደዚህ አይነት በዚች ጥልቀት ቢሰራላችሁ ጠባብ ነው ማለት ነው። እዚህ ጋር ብዙ ዕቃ ማስቀመጥ አትችሉም ማለት ነው። ነገር ግን አሁን የላይኛው ሰፊ ነው፣ የታችኛው ደግሞ የበለጠ ሰፊ ነው ማለት ነው። ውድ ተመልካቾቼ እዚህ ጋር ደግሞ 4 መሳቢያዎች አሉ። ስላይደር የተገጠመለት ነው። ውድ ተመልካቾቼ ይሄ ይመስላል። ቀለል አድርጋችሁ የምትጠቀሙት ነገር ነው ማለት ነው። ብዙ ዕቃ ይይዛል። እንደገና ደግሞ እንደዚህ ደግፋችሁ ምናምን አይደለም፣ ስርዓት ይኸው ኪችን ይሄን ይመስላል። ይሄ ደግሞ እንደነገርኳችሁ ድንጋዩ ነው ማለት ነው። እንትን አይደለም ማለት ይሄ ከላይ የኤምዲኤፍ ዘር ማለት ነው። ኤምዲኤፍ ወይም ችፑድ ነው የሚሆነው።
ብዙ ጊዜ ያኛው አለ ያ ዋጋው ይቀንሳል። ይሄኛው ድንጋዩ ሲሆን ግን ብዙ ጊዜ ለመክተፍም እዚሁ ላይ እንደዚህ መክተፊያችሁን አድርጋችሁ ስትመቱ ምንም ስትሉ ምንም የሚፈጥርበት ችግር የለም ማለት ነው። ይሄኛው ግን ጥንቃቄ ይፈልጋል። ዋጋውን ቅናሽ ነው፣ ግን በጥንቃቄ ከተጠቀማችሁ ይሆናል ማለት ነው። ብዙ ጊዜ እንደዚህ ስትከትፉ አሁን ይሄንን ቢላ ነካ አድርጎ ሰንጠቅ ካለ እዚህ ላይ ውሃ ጠብ ጠብ በሚል ሰዓት እንደወስድ አጣጥቡ ምንም ስትሉ ይመጣዋል፣ በዚች በስንጥቋ በዛች ላይ ማለት ነው። የዛን ሰዓት ንፍት እያለ ይሄዳል ማለት ነው። እና በጥንቃቄ እንጠቀማለን ካላችሁ ዋጋው ይሄ 2-3 እጥፍ ወደታች የሚወርድ የሚቀንስ ስለሆነ ይሄንን መጠቀም ትችላላችሁ። ይሄኛው ግን ብዙ ጊዜ የሚያገለግላችሁ ነገር ነው ማለት ነው። የሆነ ውሃ ፈሰሰበት ወይም ቢላ ነካው ምናምን ብላችሁ የምትጨነቁት ነገር የለም ማለት ነው። ያው ዋጋ እንግዲህ ሂሳብ እንትን ለሚል ሰው ይሄንን መግዛት ይችላል። እንዲቀንስ የሚፈልግ ሰው ደግሞ በቅናሽ መግዛት ይችላል ማለት ነው። ያኛውን ኪችኑ ይሄን ይመስላል። በጣም በሚያምር ሁኔታ ነው የተሰራው። ቀለሙም አሪፍ ነው። ለኪችን ቤት የሚያምር ከለር ይመስለኛል። እናንተ ደግሞ ሀሳባችሁን ኮሜንት አድርጉ ማለት ነው። ተመልካቾች የሚስተካከል ካለ አስተካክላለሁ። እንግዲህ ስታዙ ደግሞ እንደዚሁ ሀሳባችሁን እየተቀበልኩኝ ያዘዛችሁኝን አሳምሬ ለመስራት ጥረት አደርጋለሁ ማለት ነው። ተመልካቾቼ በቀጣይ የተሻለ ነገር ይዤላችሁ እመጣለሁ። እስከዛው እንግዲህ ሼር እያደረጋችሁ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንዲሁም እዚሁ ቻናል ውስጥ ገብታችሁ ብዙ የሚያማምሩ ስራዎችን ስለለቀኩኝ ገብታችሁ ማየት ትችላላችሁ ማለት ነው። ውድ ተመልካቾቼ እነዚህ ሌሎችን አሳያቸውና እንጨርሳለን ማለት ነው። እንግዲህ ስራችን ይሄን ይመስላል። ሀሳብ አስተያየታችሁ ይጠቅመናልና ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በጣም ነው የማመሰግነው። እንግዲህ እስካሁን የሚያበረታታ ብዙ ኮሜንቶችን እያደረጋችሁልኝ ነው። አመሰግናለሁኝ። ወደ ተመልካቾቼ ሁሉም የኢትዮጵያ ቦታዎች ላይ ሰርተን እናደርሳለን። የስራ ቦታችን መገኛችን ኬሚሴ ነው፣ ወደ ወሎ ማለት ነው። ኬሚሴ ከተማ ነው። ነገር ግን ወደ እዛው ወሎም እያደረስን ነው። አዲስ አበባ ቡታጅራ ማደርሰው ስራ አለ። አሁንም ከአሁን በፊት ማድርሻለሁ። ሙሉ የኢትዮጵያ ቦታዎች ላይ ሰርተን እናደርሳለን ማለት ነው። እናመሰግናለን። በቀጣይ እስከምንገናኝ የተሻለ ነገር ኢንሻአላህ ይዘን እንመጣለን። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱሁ።